ከመሄዳችን በፊት አንዴ ባቴ ተገልጦ እንጉድ እንዳረገኝ እንጂ እንደዚህ እናረግና ኦኬ ቪዲዮ ሲበራ አሁን ሊቆራረጥባችሁ ይችላል። ዶክተር ማርቲን ሉተር ይላላያችሁት ዶክተር ማርቲን ሉተር የሱ ምንድነው ቢብሊያ የዶክተር ማርቲን ሉተር ባይብል ነው ይሄ። እና ገስዋት ምን ያክል መጽሐፍትን ከብሉይ ኪዳን እንደሚዘረዝር ከብሉይ ኪዳን ስንት መጽሐፍት የሚዘረዝር ይመስላችኋል? እንትና ሉተር እስኪ ከስር ገምቱ። ስንት መጽሐፍትን የሚዘረዝር ይመስላችኋል? ሉተር ከብሉይ ኪዳን ማለት ስንት መጽሐፍትን የሚዘረዝር ይመስላችኋል? አትገምቱም? 46 73 ዋት 73 ከብሉይ ኪዳን 46 ዘግድ ገስ። እሺ እንቆጥራለን እና ያለን አብረን ሁላችሁም bear with me for a second። ከቨር ፔጁን አሳያችኋለሁ። ሊንኩንም ፖስት አደርግላችኋለሁ ቆይ አሁን እንደወጣሁ ማለት ነው። እና ሉክ ምን እንደሚል ከላይ ጀምሮ ማለት ነው ጄኔሲስን ይዘረዝራል። በቃ የታወቁት 23 ፖስቶች አሉ 23 መጽሐፍት 23ቱን ካስቀመጠ በኋላ እዚህ ጋር ምን እንደሚል ተመልከቱ። 12ቱ የነቢያት መጽሐፍት ነው የሚለው ይሄ if you now አንዴ ቆይ እንደዚህ መለስ ስላርግና let me መተርጎም this for you guys so that you can say it better ማለት ነው። ቆይ አንዴ ይቺ ምን እንደምትል ተመልከቱልኝ። the phrase ምናምን ነገር appears in 1535 ሉተር ባይብል and refers to the 12 minor prophets የሚባሉት ይሄው ሆሴዕን ይዘረዝራል፣ ኢዩኤልን ይዘረዝራል፣ አሞጽ፣ አብድዩ፣ ዮናስ፣ ሚካ፣ ናሁም፣ ሰባኩክ እነዛን በቃ 12ቱን ዘረዘረ። አሁን ከኔ ጋር ደምሩ። እስከዚህ ድረስ ስንት ናቸው? 23 ሲደመር 12 ስንት ነው? እስኪ ከስር ንገሩኝ። 23 ሲደመር 12 ስንት ነው? 23 ሲደመር 12 ስንት ነው? ወደ ባራ ሐሳብ ልመልሳችሁ እንጂ 35 አይደለ? በጣም ጥሩ። አሁን 35 ካለ በኋላ እዚህ ጋር ቢያቆም ጥሩ ነበር። መጽሐፈ ዮዲትን ከዛ ባሮክን ከዛ ጦቢትን ከዛ ሲራክን ከዛ መጽሐፈ ባሮክን ከዛ መቃብያንን ከዛ የአስቴርን ተረፈ ዳንኤልን ጨመረ ማለት ነው። ስለዚህ ስንት ነው? 1 2 3 4 5 መቃብያን ሁለቱም ናቸው። 1 2 3 4 5 6 7 8 9 35 ሲደመር 9 ስንት ነው? 35 ሲደመር 9 ስንት ነው? 35 ሲደመር 9 45 ነው። ተው አታውቁም? 35 ሲደመር 9 አቤል ነበር ገባ ቴንክ ዩ 44 አሁን እነዚህን አፖክሪፋ ብሎ ነው የዘረዘራቸው ይላሉ። ኔቨር አፖክሪፋ ብሎ አልዘረዘራቸውም። አንድም ቦታ ላይ አፖክሪፋም አላላቸውም ሲጀመርም ከመሰረቱም ቢሆን። ይሄ ሉተርስ ወርክ የእሱ ስራ ነው። ቮሊዩም 31 ላይ ሄዳችሁ ብትመለከቱ እንዳለ እነ መጽሐፈ ሲራክን እነ መጽሐፈ ዮዲትን እንደ ኦቶሪቲ ነው እየጠቀሰ የሚወያይባቸው ጀለስ ማርቲን ሉተር ማለት ነው። የዚህንም ሊንክ ይሄ እንኳን ሊንክ አያስፈልገውም አስቀምጥላችኋለሁ መጽሐፉን እዛው ላይ አንዴ እንደውም ላውጣና ላሳያችሁ። ለምሳሌ እንዲሆን አንዳንድ ማሳያዎችን explanation of the 95 thesis ነው ይሄ explanation of the 95 thesis ማለት
ካቶሊክ ላይ ሲያምጽ ያወጣቸው እንትኖች ማለት ነው። ካቶሊክ ላይ ሲያምጽ ያወጣቸው መግለጫዎች ናቸው። እስኪ ሌትስ ሲ ምን እንደሚል እዚህ ጋር if the just man shall be snatched by death he shall be at rest ማንን ነው የሚጠቅሰው? wisdom of Solomon 4:7 ነው። wisdom of Solomon ፕሮቴስታንት ይቀበሏል። መጽሐፈ ጥበብን ፕሮቴስታንት ይቀበሏል? አይቀበለውም። ማን ተጠቅሞታል? ሉተር። ምን ላይ ነው የተጠቀመው? explanation of the 95 thesis okay explanation of the 95 thesis wait we have more አንዴ ፔጅ 187 ላይ ስንሄድ ደግሞ we have even a surprising ሌላ citation ከማን ቢሆን ጥሩ ነው? ከመጽሐፈ ሲራክ እሺ that men should turn from the devil the sooner the better as Ecclesiastes says አያችሁት? ስለ ክርስቶስ ዶክትሪን እያስተማረ ኮት የሚያደርገው ማንን ነው? እስኪ እዚህ ጋር ንገሩኝ። ማን ነው ኮት የሚደረገው? ስለ ዶክትሪን ነው የሚያስተምረው ሉተር። every doctrine of Christ የሚለውን ማለት ነው። ስለሱ እያስተማረ መጽሐፈ ሲራክን ጠቀሰ። መጽሐፈ ሲራክን ይቀበላል ፕሮቴስታንቱ? አይቀበልም። አይቀበልም። እነዚህ ጀስት በጣም ትንንሽ ማሳያዎች ናቸው። ብቻ። ስለዚህ አሁን ከነዚህ ከ3 ከ4 ሳይቴሽኖች ተነስቶ አንድ ሰው ሉተር አፖክሪፋ ብሎ ጠርቷቸዋል ቢል ዶክትሪኑን ምን ላይ እየመሰረተ ነው ማለት ነው? አፖክሪፋ ላይ እየመሰረተው ነው ማለት ነው። ስለዚህ ያ ደግሞ የራሳቸውን ሰውዬ አስበሉት ማለት ነው። ባጭሩ ማለት ነው። ስለዚህ ሉተር በአጠቃላይ ወደ 73 የሚደርሱ መጽሐፍትን ነበር የሚቀበለው። ከ73 ውስጥ መጣው በኋላ ላይ የጎማመዱነት እና አንግሊካን ቸርቾች ናቸው። አንግሊካን አሁን ከ66 ውጭ አትቀበልም። ሌሎቹ በጣም ለዘብተኞች ነበሩ። አይ አፖክሪፋ ብለን እንያዛቸውም ዲዩትሮካኖኒካል ብለን እንያዛቸው የሚባሉ። በነገራችን ላይ በቤተክርስቲያን ታሪክ ውስጥ ዲዩትሮካኖኒካል ወይም ሁለተኛ ቀኖና የሚባል የመጽሐፍ ትምህርት የለም። ሁለተኛ ወይም ሰከንዳሪ ቀኖና የሚባል ነገር የለም። ሰከንዳሪ ቀኖና ማለት ኖርማታ ላይ መጥቶ ፊክስድ ሊስት ውስጥ ሲደርስ እዛ ላይ ይሄንኛው የመጀመሪያ ነው ምናምን የሚባል ነገር የለም። እንደዛ ይባል ነገር የለም። ስለዚህ ሉተር ራሱ የሚቀበላቸው መጽሐፍት ልጆቹ አይቀበሉትም። ልጆቹ ከዚህ ምንድነው የምትረዱት? አሁን እስኪ ከዚህ ምን ተረዳችሁ? ሉተር ለዶክትሪን መከራከሪያ አድርጎ የሚያመጣቸውን መጽሐፍት አንቀበልም በማለታቸው ምንድነው የምትረዱት? እስኪ አንዴ ይሄን በሉኝ። እስኪ ይሄን ነው የምንረዳው በሉኝ። እስኪ ይሄን ነው የምንረዳው። ምክንያቱም በቃ ታማኝ አይደለም ለቸርች ፋዘርስ፣ ለሉተር ራሱ ታማኝ አይደሉም። መሰረት የሌለው እምነት እንዳላቸው ኤግዛክትሊ በቃ ሉተርንም አይቀበሉትም። ዝም ብለው እንደው ለስሙ ነው እንጂ ሉተር ሪፎርመራችን ነው የሚሉት። ኢቭን እሱን እንኳን መምሰል አልቻሉም። አይደለም ቅዱሳን የቤተክርስቲያን አባቶቻችንን ማለት ነው። ስለዚህ አንድ ሰው መጥቶ ሉተር ምንድነው አፖክሪፋ ብሎ ጠርቷቸዋል ምናምን ቢል ምንም ማድረግ አይቻልም። የራሱን ዜጋ እየገረፈው ስለሆነ ማለት ነው በዱላ። ይሄ የምትመለከቱት ምን ይላል? በቅዱስ ቤተክርስቲያን ሊቀበሏቸው የታዘዙ ቁጥራቸው 81 የሆነ ስለ አምላካውያት መጽሐፍት ይላል።
አሁን ማብራሪያ የሚያስፈልገው ጉዳይ ነው። ምክንያቱም ከላይ 81 ብሎ የሚዘረዝረው ግን 73 ነው። የሚዘረዝረው ግን 73 ነው። ኢቭን የኛ ሰዎች እንኳን እንዴት ዮሴፍ ወልደ ኮሪዮን ይሄው እዚህ ጋር ያለው ማለት ነው። እንዴት ዮሴፍ ወልደ ኮሪዮን ወይም ዜና አይሁድ መቃብያን ተብሎ እንዴት ቀኖና ውስጥ ይገባል? ይሄ እኮ በጣም ስህተት ነው። የኢትዮጵያ ሊቃውንት የጨመሩት ነው ምናምን ሲሉ ሰምታችኋል። ለምሳሌ ዮሴፍ ወልደ ኮሪዮን በኢትዮጵያ ብቻ የሚገኝ ይመስላችሁ? እስኪ አንዳንድ ቁጥር ጻፉልኝ። ዮሴፍ ወልደ ኮሪዮን ቀኖና ውስጥ ገብቶ በኢትዮጵያ ውስጥ ብቻ የሚገኝ የሚመስላችሁ ማለት ነው። አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር ጻፉልኝ። ዮሴፍ ወልደ ኮሪዮን በኢትዮጵያ ብቻ የሚገኝ የሚመስላችሁ ማለት ነው። አቤል እሺ፣ ኃይላት ነው የሚለው። ኦኬ፣ ቴዲሻ ኦኬ። ሌሎቻችሁ ታውቃላችሁ? ታሬ ኦኬ። በኢትዮጵያ ብቻ የሚገኝ የሚመስላችሁ ማለት ነው። በኢትዮጵያ ብቻ የሚገኝ የሚመስላችሁ አይመን ተሞሽ በኢትዮጵያ ብቻ አይደለም የሚገኘው። አሁን ተመልከቱ፣ እዚህ ጋር መጻሕፍትን ዘርዝሮ ካስቀመጠ በኋላ ፍትሐ ነገሥቱ ማለት ነው አንቀጽ 2 ዘርዝሮ ካስቀመጠ በኋላ ደቂቀ ነቢያትን አበይትና ደቂቀ ነቢያትን ካስቀመጠ በኋላ እዚህ ጋር ከስር ይታያችኋል ቁጥር 17 ላይ የሲራግ ልጅ የኢያሱ ጥበብ ለሕፃናት ትምህርት ከእሊህ የተውጣጣ ነው። የሲራክ ልጅ የኢያሱ ጥበብ ለሕፃናት ትምህርት ከእሊህ የተውጣጣ ነው። ዳግመኛም የኮሪዮን ልጅ የዮሴፍ መጽሐፍ ወይም ዜና አይሁድ አለ፣ እርሱም የመቃብያን መጽሐፍ ነው ይላል። አሁን ይሄ ኢትዮጵያ ውስጥ ብቻ ነው ያለው ብላችሁ ነው የምታስቡት? ሁላችሁም ማለት በሚቻል ሁኔታ ኢቭን መምህራን ነን ተብላችሁ ማለት ነው። በጣም እኮ ሰው እንዴት በዚህ ደረጃ ከእውቀት ርቆ ሊኖር ይችላል? በጌታ ስም ፍትሐ ነገሥቱ የተተረጎመበት ይሄ ነው። አልመግሙዩ አልሰፋዊ ለኢብን አልአሳል ኦኬ The collection of church and civil laws ይላል። አያችሁት? The collection of church and civil laws እኛ ፍትህ ስጋዊና ፍትህ መንፈሳዊ ብለን በፍትሐ ነገሥት የምንተነትነው ማለት ነው። ፍትህ ስጋዊና ፍትህ መንፈሳዊ ማለት ነው። ሲቪል ሎው ማለት ምንድነው? ሲቪል ሎው እስኪ ከስር ንገሩኝ። ሲቪል ሎው ማለት ምንድነው? ሲቪል ሎው ማለት ምንድነው? ሲቪል ሎው አታውቁም? ማኖ ይመዝለከምና ማልእሽ እኔ እንጃ። በጣም ጥሩ መልስ። ህጋዊ ህግ በጣም ጥሩ። ይሄው ፐብሊሽድ ህብረተሰባዊ ህግ በጣም ጥሩ። ህብረተሰብ ህግ አትናቴዎስ፣ ፍትሐ ብሔር ጆሲ። ዋው ዩ ጋይስ ኢዝ አሜዚንግ። እሺ ፐብሊሽድ ኦሪጂናሊ ኢን ዋት አረቢክ ኢን ካይሮ ኢጂፕት። መቼ ነው መቼ ነው ፐብሊሽ ተደረገ የሚለው? መቼ ነው ፐብሊሽ ተደረገ የሚለው? 1245 ይሄንን ትራንስሌት ያደረገው ማን ነው? This translation is based on Arabic text published in Hegemon Philathos Howard Coptic ኦርቶዶክስ ፓትርያርክ 1886 ላይ 1886 ላይ ይሄ ትራንስሌሽን ተሰርቷል ማለት ነው። የሰሩትስ እነማን ናቸው? ዶክተር ዊሊያም ሴንት ሜሪ ኤንድ ሴንት አብርሃም ኮፕቲክ ኦርቶዶክስ ቸርች አድራሻቸውን አስቀምጠዋል። ሄዳችሁ መጠየቅ ትችላላችሁ ማለት ነው። ሄዳችሁ መጠየቅ ትችላላችሁ። አሁን አንቀጽ 2 ላይ ምን እንደሚል እንመለከታለን። ፍትህ ስጋዊና ፍትህ መንፈሳዊ The holy books we are commanded to accept in the holy church. What did the ፍትሐ ነገሥት say? በቅዱስ ቤተ ክርስቲያን ሊቀበሏቸው የታዘዙ ቁጥራቸው 81 የሆነ ስለ አምላካውያት መጻሕፍት ይላል። ስለ አምላካውያት መጻሕፍት ይላል። በሁለቱ መካከል ያለው ልዩነት ምንድን ነው? በኮፕቲኩ ቨርዥን እና በእኛው ቨርዥን ያለው ልዩነት ምንድን ነው?
81 የሚለው አይደለ? 81 የሚለው ነው አይደለ ልዩነቱ? 81 የሚለው ነው ልዩነቱ። እሱን ዲል ስለምናደርገውና በጣም ወሳኝ ፖይንት ስለሆነ ነው ይሄንን ልዩነት ፖይንት አውት ማድረግላችሁ። ከዛ ቅድም ፍትሐ ነገሥቱ ላይ እንዳየነው ሁሉንም ነቢያት ዘርዝሮ ከጨረሰ በኋላ በተጨማሪ ማንና ማንን ያስገባል? የሲራክ ልጅ የኢያሱን ትምህርትና ሁለተኛ የመቃብያን መጽሐፍ ብሎ የዮሴፍ ወልደ ኮሪዮንን ትምህርት ያስገባል ማለት ነው። የለም ወይ እዚህ ጋር ነው አሁን ጥያቄው። የለም ወይ እዚህ ጋር ኤግዛክትሊ ወርድ ፎር ወርድ ከገለበጠ በኋላ the books of the prophet ብሎ 16 ቦክስ 12ቱን ደቂቀ ነቢያት 4ቱን አበይት ነቢያት ካስቀመጠ በኋላ አዲሽናሊ ይላል the wisdom of Joshua ibn Sirach for children education። ፍትሐ ነገሥቱ ምን አለ? የሲራክ ልጅ የኢያሱ ጥበብ ለህፃናት ትምህርት። ወይ እንግሊዘኛ ተርጉሙልን ብትሉን ይሻላል። ላይክ በቃ ሲሪየስሊ ማለት ነው። ቃል በቃል አይደለም ያለው የካፕቲክ ኖሞ ካነን ላይ ኖሞ ካነኗ ላይ ቃል በቃል አይደለም ያያለው። the wisdom of Joshua ibn Sirach for children education ካለ በኋላ and the book of Joseph ibn Karbun that is the book of Maccabeans. Did you say it? And the man? And man? The book of man? Joseph ibn Karbun. ዮሴፍ ወልደ ኮሪዮን ኢብን ወልደ እንደማለት ነው። ጆሴፍ ኢብን ከርቡን ዮሴፍ ወልደ ኮሪዮን ዛት ኢዝ ብሎ ምንድነው የሚለው? the book of Maccabeans። ፍትሐ ነገሥትስ ምን አለ? ዳግመኛም ኤንድ ማለት ነው የኮሪዮን ልጅ የዮሴፍ መጽሐፍ አለ፣ እርሱም የመቃብያን መጽሐፍ ነው። ታዲያ ግብጽን እስከ ቀኖና አስወጫት ለምን አትሉት? ሄዳችሁ ጴንጤ መርጦ እንደሚያለቅሰው አንዳንድ የኛ ልጆች መርጠው ነው የሚያለቅሱት። መርጠው ማለት ነው ሲሪየስሊ መርጠው። ግብጽ ላይ ሲገኝ ትክክል ከሆነ ይሄው ግብጽ ላይ ተገኘ። ታዲያ ምን እናርገው? ይሄን እናውጣው? ከጥንታዊቷ ቤተክርስቲያን ቀኖና ውስጥ እንሰርዘው? አውጣን እንጣለው? ግብጽ ቀኖና ውስጥ ስታስገባው ጸጥ ነው ይባለው? ኦ ግብጽ አስገብቷለች እንዴ? አይ በቃ ላሽ ባላየ እንለፈው ባላየ እንለፈው ነው። ገና ነኝ በነገራችን ላይ አልጨረስንም። ሌሎች ጥንታውያን አብያተ ክርስቲያናት ውስጥ ፕላስ የጂዊሽ ኢንሳይክሎፒዲያ ላይ ሳይቀር አሳያችኋለሁ። ዮሴፍ ወልደ ኮሪዮን ከመቃብያን መጽሐፍት እንደሚቆጠር ማለት ነው። ከመቃብያን መጽሐፍት እንደሚቆጠር እለቅላችኋለሁ። ቴሌግራም ግሩፕ ላይ እነዚህ መጽሐፍት እንግሊዘኛዎቹን እለቅላችኋለሁ። ትርጉም ያስፈልገው ካለ እሱን እየተረጎምን እናስቀምጠዋለን። ማለት አማርኛ ማን ነው እንግሊዘኛ መተርጎማችሁ ልጆች ካላችሁ ይሄ ፔጅ ተርጎምልኝ ብላችሁ ስክሪንሻት አድርጋችሁ ብትለቁ ተርጉመን እናስቀምጥላችኋለን። አይ ቲንክ ዛት ዊል ዱ ኢት። እለቅላችኋለሁ ቴሌግራም ግሩፕ ላይ so that you can have a better understanding ማለት ነው። የኢትዮጵያ ቤተክርስቲያን ከራሷ እንደዚሁ ዝም ብላ ከልቧ አፍልቃ ያመጣችው ምንም ነገር የለም። ስለማትችል እኮ አይደለም፣ በነገራችን ላይ ትችላለች። ራስ ገዝ ቤተክርስቲያን ናት። ኦኬ ራስ ገዝ ቤተክርስቲያን ናት። which means ካነን የማጽደቅ ሐዋርያዊ ስልጣን አላት። ቀኖና የማጽደቅ ሐዋርያዊ ስልጣን አላት። በነገራችን ላይ የቤተክርስቲያን ቀኖና መቀየር ይቻላል የሚባለው ለቅድስት ቤተክርስቲያን ነው እንጂ ለምእመናን አይደለም። የቤተክርስቲያን ቀኖናዎች በሙሉ ለምእመናን ዶግማዎቻቸው ናቸው። ኦኬ ለምእመናን የቅድስት ቤተክርስቲያን ቀኖናዎች ዶግማዎቻቸው ናቸው። they will defend them to death ማለት ነው። they will defend them to death. they have to defend them to death ከመጀመሪያው ጀምሮ። ለምንድነው ከተባለ መቀየር ስለማንችል። እኛ መቀየር አንችልም። ቀኖና እኛ ማሻሻል አንችልም። የሚችለው አንድና አንድ አካል ነው፣ ዘውእቱ ቅዱስ ሲኖዶስ። እሱ እስካልቀየረው ድረስ ዶግማህ ነው። በቃ አለቀ። እዚህ ጋር መጣ የቤተክርስቲያንን ቀኖና እንደዚህ ይሁንልኝ ምናምን የለም ብራዘር።
ስለዚህ ዮሴፍ ወልደ ኮሪዮንና ሲራክ ይሄው በቃ ፍትሐ ነገሥቱ ላይ ባለው መልኩ ነው ቁጭ የሚሉት። ኤግዛክትሊ ማለት ነው። ፍትሐ ነገሥቱ ላይ ይሄው ቁጭ ብሏል። ፍትሐ ነገሥቱ ከአረብኛ ተተረጎምኩ ነው የሚለው። መግቢያውን ብትመለከቱት ከአረብኛው ከተተረጎመ አረብኛው ላይ ስንሄድ ማግኘት አለብን። there you go የራሷ የግብጽ ቤተክርስቲያን ያሳተመችው 1886 ላይ የተረጎመችው 1245 ላይ ያለው ኖሞካነን ወይም እኛ ፍትሐ ነገሥት የምንለው ቁጭ አድርጎታል። አራተኛ መቃብያን ብሎ ዜና አይሁድን እና ምን ይሁን ነው የምትሉት? አሁን ጥያቄ ልታነሱ ነው አይደለ? ጥያቄ ልታነሱ ነው። እሱ ጥያቄ ምንድነው? ታዲያ ግብጽ ለምንድነው አሁን በዚህ የማትተዳደረው ነው? አሁን ግብጽ ታዲያ ለምንድነው በዚህ የማትተዳደረው? let us give you the answer for this. ዲስክሌይመር ይላል። አያችሁት እዚህ ጋር ዲስክሌይመር ማለት ምንድነው? እስኪ ከስር ንገሩኝ። ዲስክሌይመር ማለት ምንድነው? እንግሊዘኛ የምትችሉ ልጆች ማለት ነው። ዲስክሌይመር ማለት ምንድነው? ዲስክሌይመር አታውቁም? ዲስክሌይመር ማብራሪያ እንደዛ እንደማለት ነው። ኦኬ እሺ፣ ዲስክሌይመር ምን እንደሚል ተከታተሉ። ኦኬ these traditions are reflections of the Coptic society at that pivotal time የኮፕቲክ ቤተክርስቲያን በጣም ከፍተኛ የሆነ እድገት ታሳይበት በነበረው ጊዜ የነበረ ቀኖና ነው የሚሉት እነሱ ራሱ ክሌም የሚያደርጉት ከእስልምና መነሳት በፊት የነበረ ቀኖና ነው ብለው ነው። ልብ ብላችሁ ተከታተሉ። ኮሜንት ላጥፋባችሁ ይመስለኛል ዝም ብላችሁ እንድትሰሙ። ኮሜንት ማጥፋት ስለማልወድ ነው፣ ከተቋረጠ ስለማላውቀው በምንም ለዛ ነው ዝም ብዬ ኮሜንት ምከፍትላችሁ። አርፋችሁ ተማሩ። አይ ኮሜንት ክፈቱላችሁ። ተቋረጠ ምናምን ስትሉኝ ማቀው ኮሜንት ሲከፈት ነው፣ ካልሆነ በምንም ላቅ አልችልም። ኮሜንት አታጥፉ። እጅን መቆጠብ ይሻላል። ኦኬ አንተ ራሴ ሊሻለኝ ነው እንዴ? አራራራ ስሜታዊ ስሆን ተሻለኝ። እሺ these traditions are reflections of the Coptic society at their pivotal time ካለ በኋላ ምንድነው የሚለው? 500 years after the Islamic conquest of Egypt እስልምና ግብጽን ለ500 ዓመት ከያዛት በኋላ many of these customs and tradition have been long forgotten and even explicitly denounced by the Coptic church ይላል። አያችሁት? በጣም ከፍተኛ የሆነ የእስልምና ፐርሰኪዩሽን ሲመጣባት ግን ቤተክርስቲያኗ ቀኖናውን የማሻሻል ሲኖዶሳዊ መብት እና ሐዋርያዊ ስልጣን ስላላት አሻሽለዋለች ማለት ነው። ታዲያ ቅድስት ቤተክርስቲያናችንም በእስልምና ትወረርና ይሄንን ቀኖና ተጣለው ነው የምትሉን? just like them እንጣለው እንደዛ ነው? ተገቢ ነው ወይ የሚል ልጅ አለ እዚህ ቲክቶክ ላይ። ተገቢ ነው ወይ የሚል ልጅ አለ። እና ተገቢ ነው ወይ አሁን ይሄ ሐሳቡ ራሱ እነሱ ተገደን ጣልነው እንጂ ይሄ በጣም ወርቃማው ዘመናችንን የሚያሳይልን ወርቅ የሆነ ትውፊታችን ነው ብለው ካስቀመጡ በኋላ ነገር ግን ሳንወድ በግዳችን ምን ሆነን አሉ? ሳንወድ በግዳችን በእስልምና ወረርሽኝ ምክንያት ቀኖናችንን ልናጣ ችለናል አሉት። እና እኛም እንጣ ነው ወይ? በኢትዮጵያ ብቻ ነው ያለው የሚለው ተገቢ ነው ወይ? ዮሴፍ ወልደ ኮሪዮን በኢትዮጵያ ብቻ ነው የሚለው ሐሳብ ተገቢ ነው ወይ? ራሱ ማለት ነው የመናፍቃኑ ሐሳብ ተገቢ አይደለም። በቃ ተገቢ አይደለም። ግብጽ ውስጥ ብቻ የሚመስለው ሰው ይኖራል። ግብጽ ውስጥ ብቻ አይደለም። በነገራችን ላይ I have even more
surprises for you. I have even more surprises for you. እሺ ኮዴክስ ይሄው ሆል ሲሪያክ ኦልድ ቴስተመንት የሶሪያ ኦልድ ቴስተመንት ካነን ነው ያለው። ምን ላይ ነው? ኮዴክስ አምብሮሲያነስ ላይ ነው። ይሄው the whole reference is in front of you። ቅዱሳን መጻሕፍትን እየዘረዘረ ይመጣና ምንድነው የሚለው? አራተኛ መቃብያን ይላል አይደለ? አራተኛ መቃብያን ይላል። ከዛ ጭራሽ እነሱ ከአራተኛ መቃብያንም አንድ መጽሐፍ ጨምረው ጆሲፈስ ዋር 6 ብለው ቀኖናቸው ውስጥ አስገብተዋል። ጆሲፈስ ዋር 6 ብለው ኢትዮጵያ ነው የሚለው። ይሄ እስኪ ከስር ንገሩኝ፣ ማን ነው የሚለው? ኢትዮጵያ ነው። የኢትዮጵያ ደብተራዎች ይላል። ደብተርናን ወክዬ ነው አሁን እዚህ ጋር እየተናገርኩ ያለሁት እኔ ምንም እንኳን ባይመለከተኝ። ሲሪያክ ኦልድ ቴስተመንት ነው የሚለው እና ሶሪያም ሄደው ኢትዮጵያውያን ነው የጨመሩባቸው። ሶሪያም ሄደው ጨመሩት። አዎ ይመቻችሁ። ማርያም በቃ ጸዴ አርጊውመንት ነው የምታመጡት በየጊዜው። በቃ ጽድት ያለ አርጊውመንት ነው የምታመጡት። ሄደው ጨመሩባቸው አይደለ? ሶሪያ ድረስ እነዚህ የተረገሙ ደብተራዎች ሄደው ጨመሩባቸው የተመቱ ሶሪያ ድረስ። እንግዲህ አስቡት። ጭራሽ ከአራተኛ መቃብያን ደግሞ ጆሲፈስ ዋር 6ን ጭራሽ ምናምን አስገቡባቸው። ኢዲሲ አት ኢትስ ቤስት ማለት ነው። ይሄ ብቻ መስሏችሁ ነው? አይ ይሄ ብቻ ቢሆን ጥሩ ነበር። እዚህ ጋር ማን ይላል? እስኪ አንቡልኝ። ኦልድ ቴስተመንት ይላል አይደለ? ኦልድ ቴስተመንት ማን ነው? ኮዴክስ አሌክዛንድሪያነስ ቮሊዩም 2 የኦልድ ቴስተመንትን መጽሐፍት ሲዘረዝር ተመልከቱ። ከሆሴ እስከ አራተኛ መቃብያን ነው የሚያስቀምጠው። ከዛ በኋላስ ነው ጥያቄው። አሁን ታዲያ ምን እናርገው ይሄንን ምናምን የሚል ሰው ይኖራል ማለት የሚበሳጭ ማለት ነው። ያው ምንም ማድረግ አይቻልም ብራዘር። ትንቢተ አሞጽን፣ ትንቢተ ሚክያስን፣ ኢዮኤልን፣ አብድዩን፣ ዮናስን፣ ናሆምን፣ ዕንባቆምን እየዘረዘረ ይመጣና ስንት መቃብያን ነው የሚያስቀምጠው? መከቢስ 1 2 3 4 ካለ በኋላ አራተኛው ጸሐፊውን ገምቱ እስኪ። ኮዴክስ አሌክዛንድሪያንስ የአራተኛ መቃብያን የሚለውን ማን እንደሚል ገምቱ። ኮዴክስ አሌክዛንድሪያንስ ነው ይሄ። የአራተኛ መቃብያንን ማን እንደሚል ገምቱ። አትገምቱም? ዝቅ ስል ምንም ኮሜንት የለም። አትገምቱም? ኧረ በሞቴ ገምቱ። ዮሴፍ ነው ብራዘር፣ ጆሴፍ ወልደ ኮሬዎን ነው። ያው ጆሴፍ አውተር what you gonna do now? አሁን ምን ልታደርጉ ነው ታዲያ? ቤተክርስቲያን ከራሷ ያመጣችው ነው። በኢትዮጵያ ቤተክርስቲያን ብቻ የሚገኝ ቀኖና ነው። ዘብዘብዘብዘ ሲከፈትስ ኖ ኮፕቲክም ሲሪያም ሌሎችም ቤተክርስቲያናት በሙሉ የሚጋሩት ነው ቀኖና። እና ምን ይሁን ነው?
እንተው በቃ ቸርች ትራዲሽን ገደል ይግባ ልንል ነው? አንተን ካልመሰለ ማለት ነው። ኢንዲቪጁዋሊስት ሙቭመንት በኦርቶዶክሳዊነት ውስጥ ምንም አይነት ቦታ እና ማቀፍ የለውም። absolutely no place ማለት ነው for this absolutely no place። ጥያቄ ቁጥር 1 ቅድስት ቤተክርስቲያን ፍትሐ ነገሥት ዮሴፍ ወልደ ኮርዮን አራተኛ መቃብያን ነው ብሎ ሲያስገባ ልክ ነው ወይስ ስህተት ነው? ከስር ንገሩኝ። ልክ ነው ወይስ ስህተት ነው? ዮሴፍ ወልደ ኮርዮን አራተኛ መቃብያን ነው ብሎ ቀኖና ውስጥ መጨመሩ ፍትሐ ነገሥት ልክ ነው ወይስ ስህተት ነው? I dare you to say ስህተት ነው። I dare you. I dare you. ስህተት ነው በሉ። ስሞትላችሁ እንደው አፈርዙ። ስህተት ነው በሉ። የአገሬ ሰው ከመጠምጠም መማር ይቅደም ይላል። ፕሮ ይመጡና በቃ ቤተክርስቲያንን መቃወም ብቻ ነው በቃ ስራቸው። በቃ ቤተክርስቲያንን አታክ ማድረግ ብቻ ማለት ነው። ቤተክርስቲያን አታክ ትደረጋለች። ቤተክርስቲያን አባቶችን አደራ በሙሉ ጠብቃ ነው የምትገኘው ቅድስት ቤተክርስቲያናችን። የአባቶችን አደራ በሙሉ ጠብቃ ነው የምትገኘው። ኦኬ። ስለዚህ ማንም ክርስቲያን ቢሆን ቤተክርስቲያንን ዳውት ከማድረግ መጀመር የለበትም። ቤተክርስቲያን ስህተት ተሆንን ከሚል ፕሪሚስ መነሳት የለበትም። ቤተክርስቲያን ችግር ይኖርባት የሆነን ከሚል ፕሪሚስ መነሳት የለበትም። የነቀሲስ መብራቱ ኪሮስ I have their thesis. I know what they say. Where is it? ይሄ ነው ምንድነው የብፁዕ እንትናን አባ ገሪማ ይመስሉኛል የእሳቸውን መጽሐፍ እየጠቀሱ ከየት እንዳመጡት ሁላ አይታወቅም ይላሉ። ይህንን ቀኖና ከየት እንዳመጡት ማን ነው አይታወቅም ያለው? ማን ነው አይታወቅም ያለው? እንዴ ማለት አይታወቅም ሲባል ይታወቃል እንጂ ድብን ብሎ ነው እንጂ የሚታወቀው። ኤቪደንስ እያሳየን እኮ ነው። አላውቀውም አንድ ነገር ነው። አይታወቅም ብለህ ዘግተህ ማስቀመጥ ደግሞ ሌላ ነገር ነው። ስለዚህ ኮዴክስ አምብሮሲያነስ ላይ አሳየን። ይሄው ኮዴክስ አሌክዛንድሪያንስ ላይ አሳየን። ፍትሐ ነገሥቱ ከተተረጎመበት አንቀጽ 2ን አሳየን። አዲሽናሊ the wisdom of Joshua ibn Sirach for children education። ይሄንን በነገራችን ላይ የሐዋርያት ቀኖና ላይም ታገኙታላችሁ። ወርዘተ ይሆንና እሺ but besides this you are recommended to teach your young persons the wisdom of the very learned Sirach. Okay, the wisdom of Sirach. Okay, the wisdom of authoritative ሆኖ አይደለም ከሱ በፊት እንዳሉት መጽሐፍ እንደ ሪኮመንዴሽን መጽሐፈ ሲራክ ለህፃናት ማሳደጊያ በጥበብ በሞገስ እንዲያድጉ ሐዋርያት በቀኖናቸው ያስቀመጡት ነው ማለት ነው። እዚህ ላይ የምናገኘው ነገር ይሄንን ነው።
ፍትሐ ነገሥቱ ላይ ስንመጣ የምናገኘው ነገር ይሄንኑ ነው። ኮዴክስ አምብሮሲያንስ ላይ ስንሄድ የምናገኘው ነገር እሱን ነው። ኮዴክስ አሌክዛንድሪያንስ ላይ ስንመጣ የምናገኘው ነገር ይሄንን ነው። ታዲያ ምንድን ነው አሁን ፕሮቴስታንቶቹ ታዲያ ምኑን ነው የሚቃወሙት? አሁን በዚህ መዋል ወይት እንደውም ደግሞ ሌላም ሰርፕራይዝ አለኝ። ይሄ ማን ነው የሚለው? ጀዊሽ ኢንሳይክሎፒዲያ ነው የሚለው። የታላቁ ጅብሪል ኢንሳይክሎፒዲያ ብላችሁ እንዳታነቡት፣ ጀ ብሎ ስለሚጀምር ጅብሪል ኢንሳይክሎፒዲያ እንዳትሉ ደግሞ ጀዊሽ ኢንሳይክሎፒዲያ ነው የሚለው። ጀዊሽ ኢንሳይክሎፒዲያ እና እኛ ምን አገባን ስለ ጀዊሽ ኢንሳይክሎፒዲያ? ሌላም አለ ነው የምልህ፣ ተጨማሪም አለ ነው የምልህ። ገና አላለቀም ሰርፕራይዙ ነው የምልህ። ስለ መቃብያን መጻሕፍት እያስቀመጠ ነው እንዳለ። ስለ መቃብያን መጽሐፍ ነው የሚዘረዝረው። ስለ ሶስተኛ መቃብያን አስቀመጠ ምናምንና ይሄው አራተኛ መቃብያን ላይ መጣ ማለት ነው። አራተኛ መቃብያን ላይ መጣ። The fourth book of Maccabees, so-called semi-philosophic discourse or a sermon on the supremacy of pious reason. It consists of prologue and of two principal parts. The first thesis is devoted to the education of the author's philosophical text, and the second is the illustration of thesis by A. In the latter portion of the work, there is first a brief review of suffering of the Jews under Seleucus and his son. አንጢያኮስ ምናምን በሚባሉት ሰዎች የደረሰባቸውን መከራ ያስቀምጣል። ኤሊዘር የሚባለው ሰው እንዴት እንደመጣ ምናምን ያስቀምጣል እያለ ከዘረዘረ በኋላ አውተር የሚለውን ይሄው አውተር ኤንድ ዴት it is probable therefore that the author of fourth Maccabees was an Alexandrian Jew. አውሳቢዮስን ጠቀሰ፣ ጀሮምን ጠቀሰ። ascribe the work to ማን ነው የሚለው? አንበብልኛ ጆሲፈስ ቻው። ብራዘር an opinion ካለ በኋላ which was for long time followed በጣም ለረጅም ጊዜ church tradition ወይም በአይሁድ እምነት ውስጥ ራሱ ጸሐፊው ጆሲፈስ እንደሆነ ነው የሚታመነው ብሎ ቅዱስ ጀሮምን ጠቀሰ፣ የቤተ ክርስቲያንን ታሪክን ጠቀሰ፣ ከነ ማስረጃው ቁጭ አረገ። ማን ነው ይሄ? ጀዊሽ ኢንሳይክሎፒዲያ ነው። it's not me. don't blame me. ሌላም ልጨምርላችሁ እንዴ? ኮዴክስ ቬነተስ ላይ ልጨምርላችሁ? ይበቃችኋል፣ እንዳትፈነዱ ማለት ነው። ይበቃችኋል፣ ኦቨርዌልምድ እንዳትሆኑ ማለት ነው። ይበቃችኋል። ስለዚህ ዮሴፍ ወልደ ኮሪዮን በኢትዮጵያ ብቻ ነው ያለው የሚለው ያላዋቂዎች አፈ ትርክት ነው። ቢገኝ ራሱ ስህተት አይሆንም። በኢትዮጵያ ውስጥ ቢገኝ ራሱ ሲኖዶስ የሚመራን ህብረት ነን፣ መንገደኛ አይደለን። ቅዱስ ሲኖዶስ እስካጸደቀው ድረስ በእኛ ብቻ ቢገኝ ራሱ እንቀበለዋለን። ሁልጊዜም የምናደላው ለቅድስት ቤተ ክርስቲያናችን ነው። ኦፒኒየንህን ይዘህ አደባባይ ላይ መሰጣት ይችላል። ፕሮቴስታንቱ ዓለም የመረጃ እጥረት አለ፣ ምቀኝነት አለ፣ ቅናት አለ። በጣም የሚያስጠላ አይነት ሐሳብ ያለው ለክርስትና ለአኒሽንት ትራዲሽን የሚያስጠላ ሐሳብ ያለው። ስለዚህ ምን የሚል አርጊውመንት ይዘው ይመጣሉ ፕሮቴስታንቶቹ ራሳቸው? ፕሮቴስታንቶቹ ራሳቸው ምን የሚል አርጊውመንት ይዘው ይመጣሉ? በኢትዮጵያ ቤተክርስቲያን ብቻ ነው የሚገኙ። is that the case? no it's not the case.
No, it's not the case. No, it's not the case. ሁልጊዜም ቢሆን ቤተክርስቲያናችንን ከመደገፍ ነው የምንጀምረው። ሁልጊዜም ቢሆን ሰኔ ልክ ነች፣ እኔ ስህተት ልሆን እችላለሁ ብለን ነው የምንጀምረው። ኤቭሪ አርጊውመንት ቤተክርስቲያን የምትለው ከሆነ ትላለህ፣ የማትለው ከሆነ አፍህን ቆጥብ። በቃ ለራስህ ያዝ። ግልጽ ነው። እስካሁን ያየ ነው። ግልጽ ነው። ፈረስ ነው ማስረግጣችሁ እምቢ ካላችሁ ግልጽ ነው ወይስ አይደለም? ግልጽ ነው ወይስ አይደለም? በደንብ አሁን ከዚህ በኋላ ዮሴፍ ወልደ ኮሪዮን በኢትዮጵያ ብቻ ነው የሚገኝ የሚል ወሬ ብትሰሙ ምንድነው መልሳችሁ? ምንድን ነው የሚሆነው? ዮሴፍ ወልደ ኮሪዮን የኢትዮጵያ ቤተክርስቲያን ብቻ ናት የምታውቀው፣ ሌላው ዓለም አያውቀውም ብትባሉ መልሳችሁ ምንድን ነው? አያውቀውም ብትባሉ መልሳችሁ ምንድን ነው የሚሆነው? ውሻት አንብቡ፣ በጣም ጥሩ ነው። ሪሊ ኪንግ ጁሊያን ትዝ የሚሉ ሰው አለ? የሆነ አኒሜሽን እዛ ማዳጋስካር ላይ የኪንግ ጁሊያንን ፌስ ነው የማወጣባቸው እኔ። የኪንግ ጁሊያንን ፌስ ነው የማወጣ። የምርህን ነው ነው የምርህን ነው ነው። እሺ ከዛ ይሄ ኖርማናና ኖርማታ ብዙ ሰው አልገባውም። እሷን ከለስለስ እናርጋታውን የፈጠነ ማለት ነው። የፈጠነ ከለስለስ እናርጋት ምንድነው ደግሞ የሚለኝ ሰውዬ? አረባድ ኮንተንት እያለኝ ነው ጎበዝ። ረፖረቱኝ መሰለኝ ባድ ኮንቴንት ምናምን እያለኝ ነው። መጨመላለቅ ተው እንጂ ሪፖርትማ እንደራረግ ጎበዝ፣ ሪፖርትማ እንደራረግ። ይደብራል። ትልልቅ ሰዎች አይደላችሁ እንዴ? ትልልቅ ሰዎች አይደላችሁ እንዴ? ሪፖርትማ እንደራረግ ተው እንጂ። ጦሩ አስፈራችሁ እንዴ? ልቀይረው። ጊዮርጊስ አርአዶሙ እኮ ነው የጣሊያንን ጦር ያንቀጠቀጠ ነው እንኳን ማለንም የመንደር ጴንጤና። እሺ ኖርማንስና ኖርማታና እንዴ እናብራራት። ምን ይመስላችኋል? እናብራራው ወይስ እንተው? አንተ ራስህን ተሻለኝ ማርያምን ከአንዳንድ ማለት ነው። እናብራራው ወይስ እንተው? ፒክቸር ሲሆን እንትን ነው ኢንአክቲቪቲ ይለኛል ወይም ሪስትሪክት ያደርገኛል። አሁን ባድ ኮንተንት ምናምን ነው የሚለኝ። ይሄ ምን ባድ ኮንተንት ነው? ምን ኮንተንት አወጣና ነው ባድ ኮንተንት የሚለኝ? ባድ ኮንተንት እሺ አንዴ ሲሪያክ ማኑስክሪፕትስ እሺ አንድ መጨረሻ ቅመም ልጨምርላችሁ። ሆል ግሪክ ኦልድ ተስተመንት ይላል። የግሪክ ብሉይ ኪዳን እንደማለት ነው።
the whole Greek Old Testament ነው ይሄ። ኮዴክሱ ማን ነው? ኮዴክሱ ማን ነው? ኮዴክስ ቬኔተስ። ኮዴክስ ቬኔተስ። ኮዴክስ ቬኔተስ። እሺ እየዘረዘረ መጣ። እነ መጽሐፈ ዕዝራ፣ እነ ስቱኤልን፣ እነ መጽሐፈ ጥበብን እያስቀመጠ እነ ጁዲትን እነ ይሄ የሶስና ታሪክ ያለበት ተረፈ ዳንኤል የምንላቸውን ምናምን እያስቀመጠ ምን ይላል ከስር እስኪ አንቡልኝ። ስንት መቃብያን ነው የሚዘረዝረው? የግሪክ ኦልድ ቴስተመንት ስንት መጽሐፍ ነው የሚዘረዝረው? አራት የመቃብያን መጽሐፍትን ይዘረዝራል። አራተኛው ጸሐፊ ማን ነው ብለን አይተናል ቅድም፣ ጆሴፍ። ከዛ ክሮኖግሪፎን ፍሮም አደም ቱ ጀስቲኒያን፣ ከአደም እስከ ጀስቲኒያን ድረስ ያለ ደግሞ ክሮኖግራፊ አብሮ ይይዛል ማለት ነው። አብሮ ይይዛል። አብሮ ይይዛል። ተገቢ ነው ወይ ያለ ሰውየው፣ ተገቢ ነው ወይ ኢትዮጵያ ውስጥ ነው ብቻ ያለ ማለት ይሄ ኢትዮጵያ ውስጥ ነው ወይ? ይሄ ኢትዮጵያ ውስጥ ነው ወይ? ኢትስ ግሪክ ኦልድ ቴስተመንት ካነ በቃ። ስለዚህ ዮሴፍ ወልደ ኮሪዮንን ጨርሰናል። ዮሴፍ ወልደ ኮሪዮን በኢትዮጵያ ብቻ ነው ያለው የሚለው ሚዝ በቃ አልቋል። አልቋል። ቀጣይ ምንድነው የምናረገው? ቀጣይ ምንድነው የምናረገው? ቀጣይ የምናረገው የካነን ስቴጆችን አጠር አድርገን እናያለን። የካነን ስቴጆችን አጠር አድርገን እናያለን። የካነን ስቴጆችን አጠር አድርገን እናያለን። እሺ ውይይቱ ላይ ካስታወሳችሁ የካነን ስቴጆች ስንት ናቸው ነበር ያልነው? ደረጃዎቹ ካነን ስንት ደረጃዎች አሉ ነበር ያልነው? 2። በጣም ጥሩ። ብዙ ጥበብ 4 ኖት ናታ 4 አይደለም 2 በቃ 2። አንደኛው የመጀመሪያው ስቴጅ ምንድነው? የጌታ ቤተክርስቲያን ፊክስድ የሆነ ሊስት ሳይኖር ተጠቀምበት ትመራበት የነበረው ትራዲሽን ወይም ኖርም ነው። ኖርም ብሂል እንደማለት ነው። ያ በላቲኑ ኖርማን ይባላል። ኖርሚንግ ኖርም ማለት ነው። ስርዓት የሚያስይዘው ስርዓት እንደማለት። ስርዓት የሚያስይዘው ስርዓት እንደማለት። ስርዓት የሚያስይዘው ስርዓት እንደማለት ነው። እዚህ ስቴጅ ላይ ቅድስት ቤተክርስቲያን የተወሰነ የመጽሐፍ ቅዱሳን ራሳቸው ሐዋርያቱ ራሳቸው ራሱ ኖርማቲቭ ሆኖ ማለት ስርዓት የሚያስይዛቸው እሱ ነው። ስርዓት የሚያስይዛቸው እሱ ነው። ኦኬ ክርስቶስም ሐዋርያትም እያሉ እንደዛው ማለት ነው። ለምሳሌ የሐዋርያ ስራ ራሱ ኖርማቲቭ ሆኖ ማለት ስርዓት የሚያስይዛቸው እሱ ነው። ስርዓት የሚያስይዛቸው እሱ ነው። ኦኬ ክርስቶስም ሐዋርያትም እያሉ እንደዛው ማለት ነው። ለምሳሌ የሐዋርያ ስራ ምዕራፍ 4 ላይ በር የሚተዳደሩ እስኪ ከስር መልሱልኝ፣ ያዟችሁ፣ ችግር የለውም። ተሳሳቱም ከሆነ በምን መጽሐፍ ነው የሚተዳደሩት? አታውቁም?
መጽሐፍ አልነበረም። በቃ ይሄ የሆነ የተወሰነ አሁን ባለው አይነት የቀኖና ይዘት ምንም አይነት ቀኖና አልነበረም። ስለዚህ ሐዋርያቱ ራሳቸው ናቸው መጽሐፍቶቹ። ሐዋርያቱ ራሳቸው ናቸው ኖርም የሚሆኑት እነሱ ናቸው። አሁን እዚህ ላይ በጣም ብዙ ነገሮችን ይጠቀሙ ነበረ። ለምሳሌ አሁን ቶሎ እንዲገባቸው ባጭሩ ትላንት አንደኛው ጥያቄ ምን ነበረ? ሐዋርያትና ክርስቶስ ጠቅሰውት ቤተክርስቲያን የማትጠቀመው መጽሐፍ አለ ወይ ሲባል መልሱ ምን ነበረ? የለም ነው አይደለ? ጌታ እየጠቀሰው እነሱ ሪጀክት የሚያደርጉት ካለ ማንን ነው ሪጀክት የሚያደርጉት? ራሱ ጌታን ራሱ ሐዋርያትን ነው ሪጀክት የሚያደርጉት። ራሱ ጌታን ራሳቸው ሐዋርያትን ነው ሪጀክት የሚያደርጓቸው። የኛ ቤተክርስቲያንስ ግማሹን ትምህርት አይደለም 70% ትምህርት አይደለም 90% ትምህርትም አይደለም 99% ትምህርቱንም አይደለም 99.9ንም አይደለም 100% የሐዋርያትን ቃል የሐዋርያትን ትምህርት ይዛለች ቅዱስ ቤተ እኮ ነው የሚያስበላችሁ። እስኪ አሁን እንደው አንዴ ላውጣና እንደውም እሷን ባሳያችሁ እጅግ በጣም ደስ ይለኛል። ምስጋና ይድረሰው መታ። አሁን ይሄ ብሉይ ኪዳን ወይስ አዲስ ኪዳን የሚለውን ትመልሱልኛላችሁ። ጻድቁን ድሃ እንቀማ፣ ለባልቴቲቱም አንራራ፣ እድሜው ብዙ ከሆነ ሽማግሌውም ሽበት የተነሳ አንፈር፣ ኃይላችን የጽድቅ ሕግ ይሁነን፣ ደካማ ሕሊና የተናቀ ይባላልና አሉ። ከዛ በኋላስ ኑ ጻድቁን እንግደለው በእኛ ጭንቅ ያደርጋል፣ ሕሊናችንን የሚዘልፍ ሆኖብናል፣ በመልኩም በእኛ ጭንቅ ሆኖብናል፣ አኗኗሩም ከሌላ ጋር አይመሳሰልም፣ መንገዱም ልዩ ነው፣ በእርሱም ዘንድ የተናቅን ሆነናል፣ ከእርኩሰትም እንደሚርቅ ከመንገዳችን ይርቃል፣ የጻድቃንን መጨረሻ ያመሰግናል፣ እግዚአብሔርም አባቱ እንደሆነ ይመካል ይላል። እግዚአብሔርም አባቱ እንደሆነ ይመካል፣ ነገሩም ቃዋሚ እንደሆነ እንይ፣ ከመልኩም የተነሳ የሚሆነውን እንመርምር፣ የእግዚአብሔርስ እውነተኛ ልጅ ከሆነ ያድነው፣ ከሚቃወሙትም እጅ ይታደገው ይላል። አሁን ይሄ ስለማን ነው የሚያወራው? እስኪ ንገሩኝ። ይሄን ቀጥታ ስለማን ነው የሚያወራው? ስለማን ነው የሚያወራው? ኪዳን ነው በነገራችን ላይ አዲስ ኪዳን ነው በነገራችን ላይ አዲስ ኪዳን ቴዎስ ወንጌል የማርቆስ ወንጌል ምናምን አይደለም፣ ብሉይ ኪዳን ነው። ስለማን ነው የሚያወራው? የእግዚአብሔር ልጅ ነን ስለ ጌታ ቴንኪው ስለ ክርስቶስ ያለው ምንድን ላይ ነው? መጽሐፈ ጥበብ ምዕራፍ 2 ላይ ተቃዋሚው ወገን የክርስቶስን ሕማምና መከራ ከዚህ በላይ የሚዘክራለን? ደረቅ ወንጌል እኮ ነው የሚመስል። የእግዚአብሔር ልጅ እንደሆነ ያድነው እስኪ ይላል እኮ። እንዲህ አላሉትም? ተሰቅሎ እያለ ኸልአንድ በር ኢለኸ ኸይ እያሉ ሙድ ለመያዝ አልሞከሩም ጌታችን ላይ አንተ የእግዚአብሔር ልጅ ነህን እያሉ የሕያው የእግዚአብሔር ልጅ ከሆንክ እነሆ ከመስቀል ውረድ እያሉ ሙድ አልያዙበትም? ይኸው መጽሐፈ ጥበብ ላይ ያለለ ብሉይ ኪዳን
ሰው መሆኑን ስጋዌውንስ እንዴት እንደሚያብራራ ብትመለከቱ ስጋዌውን እንዴት እንደሚያብራራ ብትመለከቱ የጥበብ ከእግዚአብሔር እኩልነት ጋር እንዴት አድርጎ እንደሚያስቀምጣት መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ያለችውን ጥበብ ፈጠረችኝን መጽሐፈ ጥበብ እንዴት አድርጎ እንደሚተረጉም እንዴት አድርጎ እንደሚያብራራው ብትመለከቱ እጹብ ድንቅ ነው የምትሉት። ይሄን መጽሐፍ ጥለህ ነው የጌታ ትምህርት አለኝ የምትለው። ይሄን መጽሐፍ ጥለህ የጌታ ትምህርት አለኝ ትላለህ። በቃ ሐሰት። የጌታ ትምህርት ፕሮቴስታንቲዝም ውስጥ ሊኖርም አይችልም። ምክንያቱም ብርሃን ባለበት ጨለማ ስለሌለ ማለት ነው። የጌታ ትምህርት ቢኖራችሁማ ቃሉን ትቀበሉ ነበር። ቃሉን ትይዙት ነበር። ቃሉም የለም፣ ህይወቱም የለም፣ ትምህርቱም የለም። በቃ ምንም ነገር የለም። አብሶሉትሊ ምንም ነገር የለም። ስለዚህ አሁን ይሄ ኖርሚንግ ኖርም ላይ ማህበሩ የሚመራበት እንዴት አድርጌ ከፍዬ ላሳያችሁ መሰላችሁ? ጓንዴ you're going to have to give me የሆነ ደቂቃ ታይፕ እስካረግ ድረስ ቀኖና በደንብ እንዲገባችሁ ስለፈለኩኝ ነው እንዲማረገው። እሺ እንዴት ታገሱኛላችሁ ብዬ ተስፋ አደርጋለሁ። ቀኖና የሚባል ነገር አለን እዚህ ጋር። ለምን ይሄን ከታች አላረገውም? እንደዚህ ይሻላል። ቀኖና ጧት ማታ ሃሌሉያ የሰራዊት ጌታ ምስጋና ይድረሰው። እሺ ቀኖና 2 ምስጋና ይድረሰው። ጧት ማታ ሃሌሉያ የሰራዊት ጌታ። እሺ ወኬን ፊገር ይታያችኋል? በደንብ ይታያል ፊገሩ ይታያችኋል? ፊገሩ ይታያችኋል? ይታያል ወይስ አይታይም? ኦኬ ይታያል። እንቀጥላለን። ታያችሁ ከሆነ ለሁላችሁም ከታየ ማለት ነው። አንድ ሰው ብቻ ነው ይታያል ያለኝ። ስለዛ እሺ ኖርማን የምንለው ወይም ይሄ ቀኖና አንድ ላይ ያለው ምንድነው? እንዴት የሚማብራት አማርኛ
ኖርማን ምንድን ነው? ወይም ቀኖና አንድ የሚባለው ምንድን ነው? ቤተ ክርስቲያን ያለ ተጻፈ ቀኖና የኖረችበት ጊዜ ነው። ያ ቀኖና ምንድን ነው? ቀኖና አንድ፣ ካኖን ዋን ወይም ኖርማን ይባላል። እየገባችሁ የት እንደሆነ ቤተክርስቲያን ምንድን ነው ይሄ በየሰዓቱ ቀው የሚለው ጠፋ በእናትህ። እሺ ይሄኛው ሀሳብ ግልጽ ነው። ለምሳሌ በሐዋርያት ዘመን የማቴዎስ ወንጌል ብለህ ጠቅሰህ አይደለም የምትከራከረው፣ የማርቆስ ወንጌል ብለህ ጠቅሰህ አይደለም የምትከራከረው። እንደዛ እንደማለት ነው። ጌታ ሲሰቀል ከሙታን ተለይተው የተነሱ 500 ሰዎች ነበሩ። እነሱ ናቸው ምስክር። ጌታ ያስተማራቸው ሐዋርያቱ እነሱ ራሳቸው ናቸው ምስክር። እነዚህ ሁሉ ምስክሮች ናቸው ለዛ ለቤተ ክርስቲያን ቀኖና፣ ለጌታ አንድነት ቀኖና ማለት ነው። ይሄ ግልጽ ነው። ቤተ ክርስቲያን ያለ ተጻፈ ቀኖና የኖረችበት ጊዜ የሚለው ግልጽ ነው ወይስ አይደለም? ግልጽ ነው። ሰማያዊ ብቻ ነው ገባኝ እያለ ያለው። አረንጓዴ፣ ቀይ፣ ቢጫ፣ ነጭ ነው የላችሁም? ለምን ድሮ ተቆራርጬ ነበረ። እየተቆራረጥኩ ነው። አሁንም እየተቆራረጥኩ ነው ወይስ ይሰማል? ሳይሆንላችሁ ግልጽ ነው እንዳትሉ በነገራችን ላይ። እሺ ይሰማል። ኦኬ ኖርማን የምንለው ወይም ቀኖና አንድ የምንለው ምንን የሚያሳይ ነው፣ ምንን የሚመለከት ነው የሚል ጥያቄ ከተነሳ ቤተክርስቲያን ባልተጻፈ ቀኖና የኖረችበት ዘመን ነው። ቤተክርስቲያን ባልተጻፈ ቀኖና የኖረችበት ዘመን ለምሳሌ የሐዋርያት ሥራ ምዕራፍ 4 ላይ ያለችው ያቺ በአንጾኪያ የነበረች ቤተክርስቲያን ትዝ ትላችኋለች መቼስ። እሷ ቤተክርስቲያን ማቴዎስ ወንጌል ላይ፣ ማርቆስ ወንጌል ላይ፣ ዮሐንስ ወንጌል ላይ ምናምን ተብላ አይደለም እንትን የምትለው የምትፈርደውም የምትዳኘውም እንደዛ እያለች አይደለም። የተጻፈ የጸደቀ ቀኖናም የላትም። ያላት ምንድን ነው? የጌታ ህብረት፣ ሲኖዶሳዊ አንድነት አላት። ኦኬ ቀኖናን ማጽደቅ የሚችለው ሲኖዶሳዊ ህብረት አላት። ኦኬ የቀኖናው ባለቤት ማን ነው? እስኪ ከስር ንገሩኝ። የቀኖና ባለቤት ማን ነው? በመጽሐፍ ቅዱስ ትምህርት ነው። የቀኖና ባለቤት ማን ነው? እስኪ ንገሩኝ። እሺ ቤተክርስቲያን፣ ሲኖዶስ፣ ጌታ፣ ቤተክርስቲያን። እሺ በቃ ቅዱስ ሲኖዶስ ማለት ነው። ይሄንን በጣም ጥሩ ማሳያ የሚሆነው ከጣዖት አምልኮ ወደ ክርስትና የሚመጡ ሰዎች ነበሩ። ከጣዖት አምልኮ ወደ ክርስትና የሚመጡትን ሰዎች ከይሁዲነት ወደ ክርስትና የገቡ ሰዎች እናንተ ርኩስ ትበላላችሁ፣ አልተገዘራችሁም፣ ክርስቲያን ልትሆኑ አይገባም፣ ተመለሱ እያሉ ይመልሷቸው በጣም በቤተክርስቲያን ውስጥ ከፍተኛ ክፍፍል ፈጥረው ነበር። እንደዛ ሲሆን ጴጥሮስ ለብቻው፣ ጳውሎስ ለብቻው፣ ያዕቆብ ለብቻው፣ እንድርያስ ለብቻው ምናምን ለብቻው የወሰኑት ቀኖና አለ ወይስ የለም? ሐዋርያት በየግላቸው የወሰኑት ቀኖና አለ ወይስ የለም? አለ ወይስ የለም? በቃ የለም። ምንም ማድረግ አንችልም። በቃ መጽሐፍ ቅዱሳዊ ትምህርት ነው ብራዘር። ጌም የሚልኩ ሰዎች ግን ምናቸውን ነው የሚያማቸው? በጌታ ስም ተርን ታፍ የስ የለም። በቃ አያችሁታ የለም። ስለዚህ ቀኖናውን ማጽደቅ የሚችል
ጌታ በመካከላችሁ እገኛለሁ ያለበት ምን አለ? ሲኖዶስ አለ። ያ ቅዱስ ሲኖዶስ ይሰበሰብና ምዕራፍ 15 ከቁጥር 8 ጀምራችሁ እንደምታነቡት እኛና መንፈስ ቅዱስ ወስነናል እያለ ይናገራል። እኛና መንፈስ ቅዱስ ወስነናል እያለ ይናገራል። ጌታ በማይታበል ቃሉ ምን የሚል ዘላለማዊና ሕያው ቃሉን ሰጧችኋል። አይዟችሁ እኔ ሁልጊዜ ለዘለዓለም ከእናንተ ጋር ነኝ አለ። ሁልጊዜ ለዘለዓለም። አሁን ሁለቱ የተደጋገሙ ቃላት ይመስላሉ ከላይ ሲታዩ ማለት ነው። ኔቨር ሁልጊዜ ከእሱ ጋር ሆነህ ለዘላለም የማትሆነው ሰው አለ። ከእናታችሁ ጋር ሁልጊዜ ልትሆኑ ትችላላችሁ፣ ግን ለዘላለም አብራችሁ አትኖሩም። ትሞታለች። ጌታስ ምን አለ? ምንፍቅና ሲመጣ፣ ጦርነት ሲመጣ፣ ደስታ ሲመጣ ይለያቸዋል? አይለያቸውም። ችግር ስደት ሲመጣ ይለያቸዋል? አይለያቸውም። ይሄ ሁልጊዜ የሚለውን ያዘልን ማለት ነው። ሁልጊዜ የሚለውን ያዘ። ከዛስ ለዘለዓለም ማለትስ ለሐዋርያቱ ከሰጣቸው ስልጣን ጀምሮ በእነሱ እግር ስር እነሱን አክለው መስለው ክህነትን ለሚጠብቁ በሙሉ በአጠቃላይ አስቀመጠ ማለት ነው። በአጠቃላይ አስቀመጠ። ስለዚህ ጌታ ቅዱስ መንፈሱን ልኮ ያጸናት ያቺ ሲኖዶስ ይሄንን ያልተጻፈ ቀኖና ምን የማለት መብት አላት? የማጽደቅ የመወሰን መብት አላት። የማጽደቅ የመወሰን መብት አላት። ሲምፕል አስ ዛት ያን ያክል ሲምፕል ነው። ስለዚህ ቀኖና አንድ ላይ እጅግ በጣም ብዙ መጽሐፍት ምን ነበሩ? የክርስቲያኑ ኮሚዩኒቲ አቅሌሲያ የጌታ ቤተክርስቲያን የምትጠቀምበት ሐዋርያት የሚጠቅሱት ጌታ ራሱ እየጠቀሰው ብዙ መጽሐፍት አሉ ማለት ነው። ብዙ መጽሐፍት አሉ። ኦኬ ይሄንኛው ቀኖና ለምንድን ነው የሚያስፈልገው ታዲያ? አሁን ይሄንኛው ላይ ሐዋርያቱ ካሉ ሰዎቹ በሙሉ ካሉ ይሄንኛው ምንድነው ጥቅሙ? ኖርማታ ፊክስድ ሊስት ውስን ዝርዝር ለምንድን ነው የሚያስፈልገው? እስኪ ከስር መልሱልኝ። ውስን ዝርዝር ለምንድን ነው የሚያስፈልገው ታዲያ? ውስን ዝርዝር ለምንድን ነው የሚያስፈልገው? ለምን አስፈለገ? ካነን ነምበር 2 ለምን አስፈለገ? ኖርማታ ለምን ምን ይሰራል? የዓለም ወርቅ በጣም ቴንኪው። ለመለየት ሁለቱም ይሆናል። አገባቡ ጥሩ ነው። ከምንድን ነው የሚለዩት? ከሐሰተኛ ትምህርት፣ ከመናፍቃን ቅሰጣ፣ ከነዛ ሁሉ ለመለየት ምን ሆኑ? ወደ ጌታ ቤተክርስቲያን ምንፍቅና ሲፓርጎ እንዳይገባ ማለት ነው። ሲፔጅ ታውቃላችሁ አይደለ? ሲፔጅ ለነገሩ ሲፔጅ የሚባለው ነገር አሁን የሆነ ግራውንድ ይኖራል፣ መሬት አለ፣ እንደዚህ አይነት መሬት አለ ልበላችሁና ውሃ ወይ ከሆነ ፕላምቢንግ ውስጥ ሊሆን ይችላል፣ ወይ ግራውንድ ወተር ሊሆን ይችላል፣ መጦ ፍሎሩን ሲያጥለቀልቀው ማለት ነው። ከዛ ስትነቁ ውሃው ከየት እንደመጣ አታውቁም። ቤታችሁ ግን ውሃ በውሃ ተሞላልቷል ማለት ነው። ስለዚህ እንዲህ ሲሆን በግንባታ በሙያዬ ገርማችኋል ምን ይደረጋል? ዴምፒ አለ። ልክ ግራውንድ ወርክ ሲሰራ ሊን ኮንክሪት ምናምን ከደረጉ በፊት ዴምፒ ይነጠፍበታል መሬቱ ማለት ነው። ያ ዴምፒ ምንድነው ጥቅሙ ካላችሁ ውሃ ሲፓርጎ እንዳይገባ ነው። ከዛ ስትራክቸሩን እንዳያበላሸው ነው። ከመሬት ውስጥ ያለው ውሃ ወደ ላይ እንዳይመጣና የምንገነባውን ቤት እንዳያጥለቀልቀው የእርጥበት መከላከያ እናስቀምጥበታለን ማለት ነው።
የእርጥበት መከላከያ። ይሄ የእርጥበት መከላከያ እንደየቦታው ሊለያይ ይችላል። አሁን ግራውንድ ወተር ቴብሉ በጣም ከፍተኛ የሆነ ቦታ አለ፣ በጣም ዝቅ ያለ ቦታ ደግሞ አለ። it depends on the ground ማለት ነው። it depends on the ground። ስለዚህ እዚህ ላይ የምትጠቀመው ይሄንኛው ቀኖናህ ማለት ነው። ሊበዛም ሊያንስም ይችላል depending on what ፌስ እያደረከው እንዳለው ችግር ማለት ነው። ፌስ እያደረገ እንዳለው ችግር ይለያያል። ፌስ እያደረገ እንዳለው ችግር ይለያያል። ለምሳሌ በኋላ ላይ የቶማስ ወንጌል፣ የበርናባስ ወንጌል ምናምን ተብለው የሚሰራጩ የምንፍቅና መጽሐፍት ነበሩ። ኦኬ እነሱን ይሄንን በመወሰን ነው የምታረቃቸው። እዚህ ላይ ይጠቀሙት የነበሩትን መጽሐፍትና ስርዓት በመወሰን ነው ሊገቡ የሚሉትን የምታረቃቸው። ስለዚህ ይሄ ቀኖና ኖርማታ ምን ሆኖ ያገለግላል ማለት ነው? መለያ፣ ማስወገጃ፣ ማጥለያ፣ ማንጠልጠያ ሆኖ ያገለግልሃል ማለት ነው። ማጥለያ ሆኖ ያገለግልሃል። ቬሪ ናይስ። ስለዚህ ይሄ ማጥለያ ወጥ እንዲሆን ይጠበቅበታል። ሁሉም ቦታ ላይ ወጥ እንዲሆን ይጠበቅበታል። ምክንያቱም ሁሉም ቦታ ላይ ተመሳሳይ ችግር ስለሌለ፣ ሁሉም ቦታ ላይ ተመሳሳይ ጥያቄ ስለማይነሳ ወጥ እንዲሆን ይጠበቅበታል። እስኪ ከስር ወጥ እንዲሆን ይጠበቅበታል። ኖርማታ ጆን 3:16 ቴንክ ዩ ኖ አይጠበቅበትም። ለምንድነው የማይጠበቅበት? አንድ አይነት ችግር አይነሳም ሁሉም ቦታ ላይ። አንድ አይነት ጥያቄ ሁሉም ቦታ ላይ አይነሳም። አንድ አይነት ችግር ሁሉም ቤተክርስቲያን ፌስ አያደርግም። አሁን ይሄንን በደንብ እንድትረዱት ለምሳሌ የህንድ ቤተክርስቲያን በነገራችን ላይ አንድ ሰው ቴዎሎጂ ኮሌጅ የሚገባው ሂደቱን ላስረዳችሁ። ቴዎሎጂ ስኩል በጣም የተከበረ ነገር ነው። የህንድ ቤተክርስቲያን ተሞክሮ ብትሰሙት ትደነቃላችሁ። መቤቴ የመጀመሪያ ክራይቴሪያ በዘመናዊ ትምህርት 1 ዲግሪ ያለው ነው። በዘመናዊ ትምህርት ቢያንስ እጅግ በጣም ቢያንስ 1 ዲግሪ ያለው። ከዛ ምን ይደረጋል? ለመፈተን ኤሊጂቢሊቲ ማጣሪያ ጥያቄ አለ፣ ፈተና ማለት ነው። ኦኬ ፈተናውን ካለፈ ወደ ኮሌጅ ነው የሚገባው? ኖ አይደለም። 6 ወር ይሄ ሰውዬ ቢመረቅ የት ሀገረ ስብከት ነው የምንመድበው ተብሎ ሀገረ ስብከቱ ቀድሞ ተገምቶ ሊቀ ጳጳሱ ጋር ይላካል። ሊቀ ጳጳሱ ጋር ይሄድና ይሄ ሰውዬ 6 ወር ትዕግስቱ፣ ትህትናው፣ ጸሎቱ፣ የትርምት ህይወቱ ይታያል። ከ6 ወር በኋላ ሊቀ ጳጳሱ በቃ ይሄ ልጅ የማጣሪያ ፈተና ይፈተን የሚል ደብዳቤ ጽፈው ከሰጡት የማጣሪያ ፈተና ይፈተናል። ከዛ በኋላ ነው ቴዎሎጂ ጆይን የሚያደርገው። አያችሁት ፕሮሰሱን? ግልጽ ነው ያልኳችሁ እንዴት እንደሚሆን በቴዎሎጂ ኮሌጅ ላይ ወደ መንፈሳዊ ትምህርት ለመግባት በህንድ ያለው ፕሮሰስ። በእኛስ ኢትዮጵያ ውስጥስ አንድ ሰው ማትሪክስ ሲቀርበት 2 አማራጭ አለው። ፌደራል ሆኖ የሰው ጭንቅላት መደብደብ፣ ቴዎሎጂ ስኩል ገብቶ የምዕመናንን ጭንቅላት መደብደብ ነው። ሌላ ምንም አማራጭ የለው። በቃ ብራዘር ወይ ፌደራል ትሆናለህ ወይ ቴዎሎጂ ስኩል ትገባለህ። ምን አገባ? ማታወቂያ አምጣ እያለ ይሰካልሃል ፌደራሉ። እዚህ ደግሞ ቤተክርስቲያን እንዲህ ናት እያለ ይሰካልሃል ማለት ነው። ማሳያ እነ ሜሎስ እና ማንሻሎ ከየት እንደወጡ ታውቃላችሁ? አያችሁት? ከፍ ማለት አለብን። ራሱ ከዚህ በጣም ከፍ ማለት አለብን። ቴዎሎጂ ስኩሉ እንደዚህ ብዙ ሊቃውንት የሚፈሩበት የትርምት ህይወት ያላቸው ሰዎች የሚኖሩበት ቦታ ነው። የእውቀት ሰዎች ያሉበት ቦታ ነው።
ኦኬ እነዚህ ሁሉ ወርቅ ሰዎች ባሉበት እንደዚህ አይነት ደግሞ እንደው ዝም ብሎ ነገር ሲነሳ ያሳዝናል። ስለዚህ አሁን ይሄ ተመልከቱ ትምህርቱ የጌታ ቤተክርስቲያን የምታስተምረው ያ ዶግማዋ በህንድም አንደኛ ነው ከኛም ጋር አንድ ነው። ለመግባት ያለው ቀኖና ስርዓቱስ ተለያየ ማለት ነው። ከተለያየ እነሱ ያዩትን ችግርኛ ስላላየን በቃ ቀኖናችን አልተገናኘም ማለት ነው። ስለዚህ ይሄ ወጥ እንዲሆን አይጠበቅበትም ሁሉም ቦታ ላይ። ለዛ ነው እዚህ ጋር ስትመጡ አንዴ ላውጣላችሁና ቤተክርስቲያናችን በዓለም አቀፍ ደረጃ ማለት ነው እነዚህ 6 ቀኖናዎች ናቸው መጽሐፍ ቅዱስ ቀኖናን በተመለከተ የሚጠቀሱት። አንደኛ 85ኛው የሐዋርያት ቀኖና፣ ሁለተኛው የሎዶቅያ ጉባኤ፣ ሶስተኛው የካርቴጅ ጉባኤ፣ አራተኛ የቅዱስ አትናቴዎስ ቀኖና፣ አምስተኛ የቅዱስ ጎርጎሪዮስ ቀኖና፣ ስድስተኛ የአንፊሎኬስ ቀኖና ናቸው። እነዚህ ሁሉ ቀኖናዎች ነው በቤተ ክርስቲያን በመጽሐፍ ቅዱስ ቀኖና ውስጥ የሚታወቁት ማለት ነው። በኋላ ላይ የትሩሎ ካውንስል አለ፣ ይሄ ኪንግስ ካውንስል ምናምን የሚባለው ማለት ነው። ስለሱ አንድ ቀን ዲስከስ እናደርጋለን። አሁን እዚህ ጋር ብትመለከቱ ወጥ ነገር አትመለከቱም። ኢቭን እንደውም ሰርፕራይዝ አለ ምናምን ያልኳችሁ ቅድም ሬቨሌሽን ይሄው ሬቨሌሽን ራእየ ዮሐንስ ማለት ነው። ራእየ ዮሐንስ በጎርጎሪዮስ ቀኖና ውስጥ የለም። ራእየ ዮሐንስ በጎርጎሪዮስ ቀኖና ውስጥ የለም። ራእየ ዮሐንስ በጎርጎሪዮስ ቀኖና ውስጥ የለም። አብዱል ትናንት ጠይቆት የነበረው መጽሐፈ ጦቢትን አትናቴዎስ ይቀበላል ወይ ምናምን ድብና አርጎ ነው የሚቀበለው። ይሄው ድብና አርጎ ነው የሚቀበለው። አትናሽስ ደግሬት ዮዲትን ይሄው ጆዲትን ይሄው ድብና አርጎ ነው የሚቀበለው። ስለዚህ ይሄ የተለያየበት ምክንያት እዚህ ስቴጅ ላይ ስንደርስ ነው ማለት ነው። ለእያንዳንዱ ማህበር ውስን ዝርዝር ያስፈልገዋል ማለት ነው። ውስን ዝርዝር ያስፈልገዋል። ይሄንን የሚያደርገው ማን ነው? ቅዱስ ሲኖዶስ፣ የቤተ ክርስቲያን መሪዎች እነሱ ይሄንን ያደርጋሉ ማለት ነው። ከዛ አሁን ያለው ቀኖና ከኖርማ ኖርማንስ የሚመጣ ነው፣ ከኖርማ ኖርማታም የሚገኝ ነው ማለት ነው። ያችሁት አሁን ያለው ቀኖና ከየት እንደሚገኝ አሁን ገባችሁ? ግልጽ ነው። አሁን ያለው ቀኖና ምን ማለት እንደሆነ ገባችሁ? እስኪ ከስር አዎ ገባን ወይም አልገባን? ገብቶናል ወይም አልገባን? ቬሪ ጉድ ግልጽ ነው አሁን ያለው ቀኖና። ስለዚህ ወይ ቅዱስ ቤተክርስቲያን ባልተጻፈ ቀኖና ተመራ በነበረበት ዘመን ያለ ነው ፕላስ ኖርማታ ላይ ደርሶ ፊክስድ የሆነ ቀኖና ከወጣ በኋላ ያለው ነው ማለት ነው። ስለዚህ አንድ ሰው የሆነን መጽሐፍ እዚህ ውስጥ ባያገኘው ነገር ግን እዚህ ውስጥ ካለ ቀኖና ሆኖ ይቆጠራል ወይስ አይቆጠርም? እስኪ ጥያቄን በደንብ ስሙኝ። አንድ መጽሐፍ እዚህ ውስጥ ባይኖር ኖርማታ ላይ ባይኖር ኖርማንስ ላይ እስካለ ድረስ ጥንታዊቷ ቤተክርስቲያን እስከ ተጠቀመችው ድረስ ቀኖና ሆኖ ይቆጠራል ወይስ አይቆጠርም? ይቆጠራል። በቃ ከገባችሁ ምን አደርጋለሁ? በቃ ደህና ደሩ። በቃ አብዛኞቻችሁ ገብቷችኋል። ታዲያ እኔ ምን አስለፈለፈኝ? አሞኛል በዛ ላይ እናት ኢነርጂ ልቆጥብ። በቃ ደህና ደሩ በደንብ ሁላችሁም ስለገባችሁ ማለት ነው። የተመጣችሁ ሰዎች ናችሁ። ቶሎ ነው የሚገባችሁና ታናዳላችሁ። ቶሎ ሲገባችሁ በሳጫሉ ይገርማችኋልና
ስለዚህ የዚህ የኖርማል እና ኖርማታ ጉዳይ ይህንን የሚመለከት ነው። ለምሳሌ መጽሐፈ ሄኖክ ጥንታዊቷ ቤተክርስቲያን ተጠቅመዋለች ወይስ አልተጠቀመችውም? ተጠቅመዋለች። ኖርማንስ ጥንታዊቷ ቤተክርስቲያን ተጠቅመዋለች። ኖርማታ ላይ ስናገኘዋለን አናገኘውም። ስለዚህ ይቀመጣል። መጽሐፈ ኩፋሌ ጥንታዊቷ ቤተክርስቲያን ተጠቅመዋለች። መጽሐፈ ኩፋሌን ጥንታዊቷ ቤተክርስቲያን ተጠቅመዋለች። ኖርማታ ላይ ሳለ አልተገኘም። በእኛስ አለ። እናስቀምጠዋለን። ጄኔራል ኖሽኑ በቃ ይሄ ነው። ቀኖና እንዴት ነው የሚሰራው የምትሉ ሰዎች በቃ እንደዚህ ነው የሚሰራው። ቀኖና እንደዚህ ነው የሚሰራው። ሌላው የኢትዮጵያን ቤተክርስቲያን ቀኖና ምንድን ነው የሚለየው ከተባለ በአንድ ጉባኤ ወይም በቤተክርስቲያን አባቶች የጸደቀ መጽሐፍ ካለ ቅድስት ቤተክርስቲያናችን ቀኖና ውስጥ ታስገባዋለች። ለምሳሌ እንደው አሁን እስኪ መቃብያንን እንውሰድ። አንደኛ፣ ሁለተኛ እና ሶስተኛ መቃብያን አፖስቶሊክ ኮንስቲቲዩሽን ላይ ይገኛሉ። ይሄው መካቢያንስ 1 2 and 3 እዚህ ላይ አሉ። የሎዶቅያ ጉባኤ ላይ የሉም። የካርቴጅ ጉባኤ ላይ አሉ። የአትናቴዎስም የጎርጎርዮስም የአንፊሎኪዮስ ቀኖና ላይም የሉም። ቤተክርስቲያናችን ምንድነው የምታረገው? መቃብያን ከዚህ በፊት በጉባኤ ጸድቋል ወይም በቀኖና ተወስኗል። አዎ፣ ምን ላይ? እዚህ ላይ ታስገባዋለች ማለት ነው። ታስገባዋለች። ሶስተኛው መቃብያን በምን ላይ ነው ያለው? እዚህ ጋር ያቆጣጠር እንትን ስላለው ነው እንጂ 3 ነው ይሄ ራሱ በይዘቱ ማለት ነው። ሶስተኛው መቃብያን ምን ላይ ያለን? አፖስቶሊክ ኮንሲል ላይ ሶስተኛ መቃብያንንም አብራ ታስገባዋለች። ስለዚህ ቤተክርስቲያናችን ቀኖናዋ ምንድነው? ኢንክሉሲቭ ነው፣ ሁሉን አቀፍ ቀኖና ነው። በዚህ ሁሉን አቀፋዊ ቀኖና ውስጥ ደግሞ ቴክስትን ፕሪዘርቭ አድርጋ ጠብቃ በማስቀመጧ ምስጋና ነው ነቀፋ ነው የሚገባት? ምስጋና ነው ነቀፋ ነው የሚገባት? ምስጋና ነው ነቀፋ ነው የሚገባት? ምስጋና ነው ወይስ ነቀፋ ነው የሚገባት? የሚነቅፉሽ በሙሉ ይነቀፉ። ቅድስት ቤተክርስቲያን ሆይ የሚሰድቡሽ ሁሉ ይሰደቡ። እውነት ከልቤ ነው እመቤቴ። ስሟን የሚያጠፉት በሙሉ ስማቸው ከምድር ላይ ይጥፋ። እርግማን አይደለም ይሄ፣ ጸሎት ነው። እውነቴ ጸሎት ነው። ቅድስት ቤተክርስቲያን ላይ በመደፋፈር አፋቸውን የሚከፍቱ ሁሉ ቅዱስ ሚካኤል በሰይፉ አፋቸውን ይግዘመው። ርጉመ ይኩን ዘይረግመኪ ወብሩከ ይኩን ዘይባርከኪ ነገራ ተክሌ ይርሳልብኪ ይላል። ታቅ ርጉመ ይኩን ዘይረግመኪ ነው። አሁን ቅዱስ ቤተክርስቲያንንም አሁን የሚረግማት ካለ አዲስ ስርዓትን እያመጣች ነው እያለ የሚነቅፍ ካለ ተረገመ ይሁን እሱ ራሱ። ረግመኪ ወብሩከ ይኩን ዘይባርከኪ ያለ። እሺ፣ በጣም ጥሩ።